ቆይ ለምንድን ነው በእንደዚህ አይነት ሁኔታ ላይ ሆኜ እኔ እዚህ ያለሁት? እባክሽ ምንም ብልሽ ያለሁበት ሁኔታ ነው አትመኝ። እኔ ማምነ እንደዚህ አይነት ሁኔታ ውስጥ ሆነ የምታወራውን እንጂ አስበህና አንሰላስለህ የምታወራውን አይደለም። ቆይ ለምንድን ነው ሁሉም ነገር የሚበላሽብኝ? ነገሮች እኮ ሊስተካከሉ ሲል ነው የሚበላሹት። ያው ካለፈ ፈረስ አይጠራ የሚባል የለ። ታሪክ እንድነግርህ ትፈልጋለህ? አምነን እዚህ ምድር ላይ ማንቀበላቸው እውነታዎች አሉ። ማንም ሞትን አይፈልግም። ሞት ባይኖር ደግሞ ፍቅር አይኖርም። አየህ፣ አንዳንዴ ራስ ወዳድነት ይመስለኛል ሰው እንዳይሞት ማሰብ። አምነን አንድ ልጅ እንደዚህ ብሎ ጠየቁት፣ ካንተና ከእናትህ ማን ይቅደም ለሞት? እሷ ሲል ተሳለቁበት። ልጁ ሁኔታቸውን ካየ በኋላ አያችሁ፣ እናንተ የታያችሁ ሰሙን ነው፣ እኔ ያሰብኩት ወርቁ ነው አላቸው። ግራ በመጋባት ቆይ እንዴት ሲሉት እኔ ሞቼ እናቴ የዘላለም ቁስል ከምትሸከም እሷ ሞታ እኔ ልቆዝም አላቸው ይላል።